ስንት ልቡን ታውቀዋለች ብያችኋለሁ። ከአንደ ፋርማሲ ባብ ጥምጥም በስትልበት ፈሰስው ይሄ ታዲያ በጤናው ነው አቡዚያ ማለት ነው። ወይኔ ሰይድ ስጠብቀው ነበር እኔ ስለምታፈቅረኝ ስለምትወደኝ ነው እንጂ ሱመያም እኮ ድል ባለ ሰርግ ማግባት ትችላለች ቢላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልኝ። በጣም የሚገርም ኮሜንት ስላየው በመጀመሪያ ደረጃ ለዛ ኮሜንት መልስና አዩ ፍቺ ጉዳይ እናወራለን ማለት ነው። ግን መጨረሻ ላይ የምነግራችሁ ነገር አለ። እስከ መጨረሻው ድረስ ተከታተሉኝ። ገንዘብ እየተከፈለህ ነው ወይ? ወሬም አይደለም እውነታ ነው ያለውን ነገር ነው። ምንድነው መናገር የምፈልገው? እኔ ስለራሴ ተፈጥሮ ነው የምነግራችሁ። ስለራሴ ተፈጥሮ ማንም ሰው ሲበደል አያስደስተኝም። የኔ የስጋ ዘመዴ ሰው እንዲበድል እድል አልሰጠው። በጣም የሚገርማችሁ ነገር ተፈጥሮዬ ነው። የኔ ተፈጥሮ ማንም ሰው ሲበደል አያስደስተኝም። ይሄ የተፈጠርኩበት ጉዳይ ነው። የሚገርማችሁ ነገር ለምንም አይደለም። እኔ ሱመያ ገንዘብ አልሰጠችኝም። ምንም አይነት ገንዘብ ከፍላኝ አይደለም ለሱመያ እንደዚህ ነው። ለሱመያ የምጨነቀው እንቅጭቅጯን ቁጭ ነው የማደርገው ተከፍሎኝ ወይም ሌላ ነገር ጥቅም አግኝቼ አይደለም። ምክንያቱም ሰይድ ማለት ለኔ ወንድሜ ነው። ወንድሜ ስለሆነ የማይሆኑ ነገሮች ወንድሜ ሲያደርግ እሱ መማር አለበት። ምክንያቱም ማንም ሰው ሊፈርድ የሚችለው የሚያማምሩ ሁለት ልጆችን ሰጥተዋለች። ያ ማለት ደግሞ ቀድሞ የነበረውን ላይፍ ከጀግና ወንድ ጀርባ ጀግኒት ሴት አለች ይባላል። ጀግኒት ሴት ስለሆነች ብዙ ነገር አሳልፈዋል ማለት ነው። ስለዚህ ቤተሰቤ እስከሆነ ድረስ በጣም እጅግ በጣም ወዳታለሁ፣ በጣም አከብራታለሁ። የኔም እህት ነች ማለት ነው። እንደዛ እንኳን ባይሆን እኔ የማውቀው ሰው ሲበደል አያስደስተኝም። የማውቀው አይደለም የስጋ ትስስር ኖሮ ማለት ነው። ስለዚህ በዛ ምክንያት ነው። እስቲ ይሄን ቪዲዮ እንመልከተውና ይደብድበል እንዴ ጠባሳ በጠባሳ አርገኝ አንተ ጥሩ ኑሮ ነው ገባክ አይደለ? እኔ ዛሬ መጣው ልብሴን ትሰጠኛለህ። ልብሴን ወስጄ ፍቺ ነው የምፈልገው። እንደዚህ ቆማት ተይ በልቃት እንጂ ቆማት ተይ። ወይ አንቺ በሩን ለምንድን ነው ከፍተለሽ? እሱ የት ሄድሽ ነው? ባንቺ ምን አገባ እቺን ተመተበለሽ ነሽ እንጂ ደብድበኝ እስቲ ያያናት አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር። እኔ ነው ከበግ ጋር አስተወራድ ነበር። በጋጥተሽ በግ ስትይ ነበር። የምን በግ ቪዲዮን እኮ አላየሁትም ነበር። መጀመሪያ ስመታሽ አንድ ላይ ሱመያ ስትሪ ብቻ ነበር ያየሁት። ለካ እኔ ነው በግ እያልሽ ስትመታሽ ነበር። ቪዲዮ በግ አላወራሁም። ማን ነው በጉን ይዘሽ ሰይድ ይሄ በግ ነው ስትይ ነበር እንጂ እኔ ሰይድ በግ ነው አላልኩም። ራስህ በግ ብለህ ከወሰድክ አላውቅም እንጂ እኔ በግ ነው ስትመሪ ነበር። የውሸት ጥግ ነው ያለባት እኮ አዩ፣ የውሸት ጥግ። እስቲ ስለዚህ ነው አለ ስለ ቃሪያም እናወራለን። የውሸት ጥግ በጣም ነው ተዋሸው አዩ። እኔ ብያችኋለሁ ሰይድ ቪዲዮውን ስላላየው ነው እንጂ ቢያየው ኖሮ ያንጠለጥላታል። እንዲህ አፍንጫዋን ይዞ ነበር ወደ ላይ የሚያንጠለጥላት የነበረው። ቪዲዮውን ካየ በኋላ ደግሞ ጭራሽ ሌላ ተጨማሪ አሁን አስደንጋጭ ነገር እየተፈጠረ ነው። ግን ማለት ነው ቆይ እስቲ የምትል ከሆነ ደግሞ እሱ አይሆን የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን እሱን ልቅቅ አረግና ራሴ ነጣ። ልጅቷ ጨጓራውን በልጅነቷ ጨረስኩ። በልጅነቷ ጋበስ ጉርጉሯ ከለኝ ለኔ ብላ አንቺ እኔ አይደለም ይሄን አላትከራከሩ ለኔ እኔ መውጣት ነው የምፈልገው። ልብስ ኧረ እስከ ቆይሽ እኮ እና ፍታኝ ካልሽ እኔ ይኸውልሽ ዛሬ ማታ ከፈለግሽ በሚሊዮን አውጥቼ ደግሼ እንዳገባሽ ደግሼ ሸኝሻለሁ። መሄድ ከፈለግሽ ማለት ነው እንጂ በእኔ እንደበቀሽ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ላይ ፍትት ታረጋሽ። ምርር ብሎታል ሰይድ ማለት ነው። እየነቃ በደንብ እየነቃ ነው አሁን ምርር። ግን መጨረሻ ላይ የምነግራችሁ ነገር አለ። ሰይድ መሮታል። እንደውም ካንቺ ከመጣ ፍትት ታረጋሽና ብዙ ነገሩን ነው የመጠጠችው። እንደዚህ ስትናገር እንኳን ትንሽ ነገር እንደው ምንም ነገር እንኳን አላፈረችም። ስለ ድንግልናዋ ነው የምታወራው። የሱ ጊዜ ከሱመያ አለያይታ በቀላሉ በትንሽ በተራ ነገር ፍታይ ፍቺ ነው የምፈልገው። ደፋር ነሽ በጣም
እና አግኝቼ ነው ጭራሽ ምን ትሆኚ ከራስሽ ከመጣማ አልሐምዱሊላህ ነው ጭራሽ እኔን ለማፍታት አልሐምዱሊላህ እና ድንግልና ይተመለሳል ድንግልና መልስ ግማሲ ደብሲካ ግማሲ ደብስ አጭ ከዛ ትፈቻለሽ ኦጋሜ ቀሙሉ ተችቴ አከፍለትት ናዲብስ ከዛስ ባክ ይሄ ሁሉ አመት አስቀምጬ የወሰድካትን መለስ ከዛን አረ ሴቶች የምታውቁ ከሆነ ድንግልና ይመለሳል እንዴ? ንገሩኝ እስቲ ኮሜንት ላይ ጻፉልኝ። ድንግልና ይመለሳል ወይ? ይሄን ብቻ እኔ እዚህ ልጅ ጋር የምሰማቸው ነገሮች አዳዲስ ነገሮች ናቸው። እኔ ማላቃቸው እናንተ ታውቃላችሁ? አላቀም እናንተን። እሷ ጋር የምሰማው ግን አዳዲስ ነገር ነው። አሁን ድንግልና ይመለሳል የሚለውን አላቅም። የትኛው መጽሐፍ ላይ ተጽፎ እንደሆነ አላቅም። ወይ መጽሐፍ ፈልጋለሁ እስቲ ምን አይነት መጽሐፍ ላይ እንዳለ እናንተ ታውቃላችሁ? ድንግልና ይመለስ በድንግልና ማስፈራራት ጀመረች ማለት ነው። ቅርስ አርጌው አስቀምጬው ነበር ነው እያለች ያለችው። ድንግሏን ቅርስ ነበርና ለብዙ አመት ያስቀመጥኩትን ድንግሌን የወሰድከውን ትመልሳታለህ። 4 ነጥብ ትመልሳለህ። የበላሹ ይመለስ አልልም። እርግማን ነው ለካ። የበላሹ ይመለስ አልልም። እኔ ምን ብያችኋለሁ? የተናገርኩት ነገር የለም። የተናገርኩትን ነገር ላሳያችሁ ምን እንደተናገርኩ። አቡ እዚህ ጋር ማለት ነው። ወይኔ ሰይድን ስጠብቀው ነበር። እኔ ስለምታፈቅረኝ ስለምትወደኝ ነው እንጂ ሱመያም እኮ ድል ባለ ሰርግ ማግባት ትችላለች ቢላት እኔ ልበላ። ሱመያም እኮ ማለት ነው እንዴ ድል ባለ ሰርግ ማግባት ትችላለች። ድል ባለ ሰርግ ብለህ ብትነግራት ኑሮ ጥሩ ነበረ። ጓደኞቿ ጠቅላላ ብሎናቸው ይላላ ነው እንዴ? እንደው ሰው ትልቅነት እንኳን አያሳይም እንዴ? ባልና ሚስት ቢጣላ ምንድነው ችግራችሁ? ለምንድነው የተጣላችሁት? ችግራችሁ ምንድነው ብሎ ሊያስታርቅ ይገባል እንጂ ጭራሽ እቺ ደበደብክ በላ ለሷ ነው የምትወግነው። ልጁም ቦጫጭቀው ሊጨርሱት ነው። ጓደኞቿ እንዳለ የለቀቁ ናቸው። አንድ ብቻ ነች ያቺ ሚስጥር የነገረችኝ ጓደኛዋ ጥሩ ነች። ስሟን አልነግራችሁም ግን እሷ ጥሩ ነች። ብዙ ነገር ትነግረኛለች፣ ብዙ ነገር ታወራኛለች። እኔ አይደለም ይሄና ላትከራከሩ ለኔ እኔ መውጣት ነው የምፈልገው። ልብስ ኧረ እስከ ቆይሽ እኮ እምሽ ነው በልበል በና ምን አይነት ንቀት ቢኖርክ ነው ሀከም ነው አንቺ በእጃት እንኪ እስካሁን ዝም አልኩሽ። ማን ነው አንቺ? ማን ነው አንቺ? ዝም ስለሽ አላበዛሽ? እኔ በጣም የሚገርማችሁ ማለት ነው ሰይድ ተሳስቷል። እዚህ ጋር በጣም ነው የተሳሳተው። አይቼበት የማላቀውን ነገር ሰይድ ላይ አየው። ምንድነው አይተህበት የማታውቀው የምትሉኝ ከሆነ ለሴት ልጅ ትልቅ ክብር አለው። አይቼበት የማላቀውን ነገር ሚስቱ ያልሆነችው ሴት ላይ እጁን ማንሳቱ እኔ አልተመቸኝም። ለምን መሰላችሁ? እቺ ልጅ የመጣችው ሆን ብላ የባሰ ነገር ለማጋጋል ነው። ነገሮችን አጋግላ የሚፈጠሩት ነገሮች ሪስክ አላቸው። ሰይድ በቃ አላፊ ሲሆንበት ነው እንደዚህ አይነት ውሳኔ ላይ ሊደርስ የቻለው። በቃ አላፊ ስለሆነበት ነው እንጂ ሴት ልጅ እጁን አያነሳም። ሚስቱ ላይ አንሳ ችግር የለውም። ሚስት ነች የባለን ሁለመናውን የምታውቀው፣ ራቁቱን የምታውቀው ሚስት ነች። ስለዚህ ገበናውን ሁሉ ነገሩን የምታውቀውን ርፋት ምን ቢላት ሚስቱ ነች። ማንሳቶ ወጆ አልተመቸኝም፣ ግን መብትክ ነበረ። ማባረር ከግቢ ትችላለህ። ከግቢ ማባረር ከናካቴው መብት ነበር። በእርግጥ ሰው ሲናደድ የሚያደርገውን ነገር አያውቅም የምለውም ይሄንን ነው። ሰው ሲናደድ የሚያደርገውን ነገር አያውቅም። ምክንያቱም ሰበብ ነው የምትሆንብህ ሰበብ። አሁንም እንደዚህ አይነት ነገሮችን በጣም መጠንቀቅ አለበት።
ለማለት የፈለኩት ገብታችኋል። ሚስትን በርበሬ ብታጥናት በቀበቶ አይደለም በልምጭ በገረፋት ሚስት ነች። ሚስትን ገርፈህ ስትገርፍ ያለህን ነገር ልታስተምራት ነው እንጂ ልትገላት አይደለም። ሚስትን ተሳሳላታለህ እና ሚስትህን አንተነ ልክ እሷ ገበናህን እንደምታቀው አንተም ገበናዋን የምታቀው አንተ ስለሆንክ ሚስትህ ላይ ሳስተ ስለምትገርፋት ያንን ነገር ትጠነቀቃለህ። ሌላ ሰው ከሆነ ግን ያለህን ጉልበት ሁሉ አውጥተህ ስትመታም ላትሳሳ ስለምትችል እንደዚህ አይነት ነገሮችን ተጠንቀቅ። በደንብ ታቅዶ የተደረገ ነው። አሁንም ዱላ ፍለጋ ነው። በዱላ በሰበብ አስባቡ የሆነ ነገር ከተፈጠረ ጥሩ አይመጣም። እቺን ነገር ተጠንቀቅ። ምክንያቱም አቅዳበት ሆን ብላ አስባበት እያደረገች ነው። ልታጨልለ ነው። በቃ ጭልል አድርጋ አስፓልት ዳር እንድትወጣ ነው መሰለኝ የፈለገችው። በብብት እንደዚህ ጫት ይዘ አስፓልት ላይ ወጣ እንድትጽፍ ነው የምትፈልገው። ስለዚህ ተጠንቀቅ ነው የምልህ። መሄድበት እኮ የለኝም እኔ እሄዳለሁ ነው እወዳለሁ። በቃ ምን አስቀባጠረሽ ታዲያ? ፍታኝ ምናምን እያልሽ ለምን ነው ቤቱን ለቀሽ ሄድሽ ታዲያ? በቃ ይገባታ ይባል። የት ሄደሽ ነበር? የት ነበርሽ? እሷ ጋር ለምን ትያለሽ? እዚህ ዱርዬ ጋር አንቺ ሊወዳታለሁ። እኔ ጎረቤት ነበርን እኮ ድሮ። በቃ ለዛ ነው እኔ አንተን ፈትቼ የት ነው የምሄደው? የት እገባለሁ? የት ሄዳለሁ? አንተ ቤት ከሰው ተጣልቼ ከዘመዴ ከቤተሰብ ተጣልቼ ሁሉን ነገር ትቼ አንተ ጋር መጥቼ እንዴት ነው ካንተ ተጣልቼ ወደዛ መመለሰው? አላረገውም። ይኸው ካሁን በኋላ እኔ ሱመያንም አልሰድባትም። አንተም ብትሆን እንደፈለክ አድርገኝ። ሱመያም ቢሆን የኔ ቆንጆ የኔ ማር ሱመያው ሁለተኛ ትንፍሳት ይም አርፈሽ ተቀመጥ። የፈለከውን አድርግልኝ። እንደዚህ አናዛት። አያችሁ ውስጡ ያለውን ነገር እየነካቻት እንደሆነ ሱመያን እየነካቻት እንደሆነ እየተናገረች ነው። ሆን ብላ እንደምትነካት ዱላ እንደዚህ እናዛል። ሆን ብላ እየነካቻት እንደሆነ ነው የምትናገረው። ልብ በሉ። እያሰበችበት ነው የምታደርገው። እኔ የምለውም ይሄንን ነው ስላችሁ የነበረውም ይሄንን ነው። ግን ሰይድሻ ምን ሆነ መጨረሻ ላይ ስንስ ልቡን ታውቀዋለች ብያችኋለሁ። እንደ ፋርማሲ ባብ ጠቅለል ስትልበት ፈሰስ መጀመሪያው ለዚህ ኮንትሪቢዩሽን ትምት ዘርባ ያለው በቃ እንደ ፋርማሲ ባብ ጠምጥም በስትልበት ፈሰስ ነው። ይሄ ታዲያ በጤናው ነው? በጤናው አይደለም። ውድና የተከበራችሁ ቤተሰቦቼ እቺ ልጅ ሆን ብላ ነው ይሄን ነገር እያደረገች ያለችው። የምታደርግበት ዓላማ አንድና አንድ ሰይድና ሱመያ እንዳይገናኙ ጭራሽ ሰይድን ልታሳብደው ማለት ነው። ሰይድንም ማሳብዳ የሆነ ታርጌት አላት ማለት ነው። ሰላማችሁ በያላችሁበት ብዝት ይበል። ሰላም ሁኑ።